ይልች ምን ትሰሪያለሽ አንቺ? ምን ሆነሻል? እኮ ተነስቼ ምን ሆንኩኝ? ትንሽ ጥሩ ስሜት ስላልተሰማኝ ነው። የፈለገ ቢሆን በሰላም የተኛችኋል ልጅ ልቀሰቅሻት እኮ ነው። ብሌን ደግሞ ከእንቅልፏ አቋርጣ ከተነሳች ራሷን ያሟታል ብታይ። አዎ የኔ ልጅ እንደዛ ከሆነማ ቢቀር ይሻለኛል። ወይኔ ትጂ በእርግጠኝነት እዚህ ቤት ውስጥ የሆነ ነገር እየተደረገ ነው። እቺን ማረጋገጥ አለብኝ። አይዳጊ በቃ የብሌን ነገር ሊያሳብድ ነው ማለት ነው። እኔ ለሷ ብዬ ሳይሆን ለአንተ ብዬ ነው ማለት። ለእኔ አስበህ ነው? ትሰማለህ? ከጎዳና ከቆሻሻ ላይ እኮ ያነሳው። ወላጆቼን በአንተ ምክንያት እንዳጣሁት ነግረኝ ለዘመናት እንዳየ ነው ይታየኛል። ቃል ያንቺ ልጅ አይደለችም። በኃይሉ ያንቺን ሀብት ለማውረስ ያመጣት ልጅ ናት። እቅዳቸው ሙሉ አንቺን ገለው ሀብትሽ ማውረስ ነው። ዝም በይ። ቪዲዮ ስትጀምሩ ላይክ እንዲሁም ለቤቱ አዲስ ከሆኑ ሰብስክራይብ በማድረግ አባል ይሁኑ። ማለቂያ የሌለው ፈተናዎቿና የብሌን ሰቆቃ ህይወት እንደቀጠለ ነው። አሁንም ላይ ብሌን በተለያዩ ችግሮችና ፈተናዎች እያለፈች ትገኛለች። ብሌን ድፍረት አጣ መናገር ስላቃታት ብቻ ሁሉንም ነገር እውነታ እያወቀች ወደ ኋላ ሸሽታ ዛሬ ላይ በደሎችንና እንዲሁም የሚደርስባትን ጽዋዎችን እየተቀበለች ትገኛለች። ዳግም በብሌን ፍቅር እየተንገበገበ ባለበት ሰዓት ዛሬ ልንገራት ነገ ልንገራት የእናቷን መታገትስ እንዴት ብታቅ ምንም ሰው አታደርገኝም በማለት እንግዲህ በሀሳብ ውስጥ እያለ ነበረ። አሁን መናገር አለብኝ ብሎ በወሰነበት ሰዓት ያልጠበቀው አንድ ወረቀት ደርሶታል። እሱንም ደግሞ ብሌን ነበር ለብሌን ነው ተብሎ ነበር የተላከለት። ይህንንም አብረን ነው የምናይ። እኔ ካንተ ውጭ እንዴት አድርጌ ያለሁ ምንም ቢሆን ካንተ ተለይቼ ብዙ ነገር ማድረግ አልችልም በማለት ብሌንም ሀሳቧን ስትጋራ እሱም ሀሳቧን ተጋርቷት ነበረ። ምክንያቱም ደግሞ ብሌን በአሁኑ ሰዓት ላይ በጣም ብዙ ነገሮችን ከሱ ጋር ሆና ማሳለፍ ትፈልጋለች። ከሱ ጋር ሆና ችግሯን መሸሽ ትፈልጋለች። ብዙ ጊዜ እንደ ወንድምም እንደ ሁሉም ነገር እየቀረበችው ሀሳቧን ብታጋራው ደስታዋ ስለሆነ ለዚህ ዳግምን ልታረቀው አልፈለገችም። የተላከላትን ደብዳቤ እንግዲህ ስትከፍተው ያየችውን ነገር ማመን አቅቷታል። ዳግም ለሳምንታት እንግዲህ አፍኖት የነበረውን እውነታ ለመናገር ዳዴ እያለ በነበረበት ሰዓት ላይ ነበረ እኔ እያለ ነበር በሩ የተንኳኳው። ያም የተቀበለችው ወረቀት እንግዲህ ስለ ዳግም ማንነት ወይም ደግሞ እናቷን ስላገተና እንዴት እንዳንገላታት የሚያሳይ ቪዲዮ ሳይሆን በፎቶ ማስረጃ በትክክል ተደርጎ ተልኮላት እያየችው ነበር። ማመን አቅቷታል። እንባዋ ይፈሳል። እሱንም በጎን እያየችው የምትናገረውን አጣ። እሱም እያጮለቀ የያዘችውን ፎቶግራፍ እሱ ሊያስረዳበት የሚችለውን መንገድ ማስረዳት አቅቶት እሷ ቀድማ ከሌላ ሰው ማየቷ ምን ይፈጥርበት ይሆን? በጣም ድንጋጤ ውስጥ ገብቷል። በአሁኑ ሰዓት ላይ ሰላም እንግዲህ ታማ ተኝታለች ማለት ነው። ይሄ የሆነው ደግሞ ልጄ ናት ብላት ቤት ውስጥ ባስቀመጠቻት በቃልዬ ምክንያት ነው። ቃልዬ እንግዲህ የበኃይሉ ተላላኪ ነች ማለት ነው። የሰላምን ሀብት ንብረት ለመውሰድ ወደ ቤት ከመጣችበት ጊዜ ጀምሮ እድል እየፈተነቻት ትገኛለች ሰላምን። ምክንያቱም ሰላም አሁን ላይ ልጄ ናት ቃልዬ የኔ ናት ብላ በተቀመጠችበት ሰዓት ላይ ብዙ ነገሮችን እያየች ብዙ ነገሮችን እየተመለከተች ብዙ ነገሮችን እያለፈች ብትሄድም ግን ደግሞ ትክክለኛውን ምርጫና ትክክለኛውን ሁኔታ ማየት አልቻለችም። በትክክል ማየት ባለመቻሏ ምክንያት አሁን ላይ እየከፈለች ትገኛለች ዋጋ። ሰላም ከሞት ድናለች። አሁንም ደግሞ በድጋሚ ደግሞ በዱላ ተመታ ከሞት ድናለች ማለት ነው። ይሄ ሁሉ የሆነው በቃል ነው። ቃል
እና እንዲሁም ደግሞ አሁን ላይ የገዛ ወንድሟ የሆነው በኃይሉ ሰላም እህቱን ጥቃትን እያደረሰባት ይገኛል። ይሄን የሚያደርገው ሀብቷና ንብረቷ ይገባኛል፣ ለኔ የእሷ ንብረት የኔ ሀብት መሆን አለበት በማለት ወደ ስሙ ለማዞር እንግዲህ ተፍ ተፍ እያለ ይገኛል። በመካከልም ላይ ቃልም ይሄ ንብረት ለኔም ይገባኛል፣ ወንድምየውን ዘብጥ እያወርደዋለሁ፣ ፋይሎች ይዣለሁ እያለች አሁንም ቢሆን ማስፈራሪያቸውን ሁላቸውም እንደቀጠሉ ናቸው። የበኃይሉና የዳግም አሁንም ድጋሚ እንግዲህ ማንነታቸውን እየተዋወቁ አይደሉም። ምክንያቱስ ደግሞ በኃይሉ ከልጅነቱ እንደሰረቀውና ዳግም ዛሬ ላይ ወላጅ አልባ ሆኖ ማደጉንና በሰላም ቤት ተከራይቶ መኖሩ ደግሞ ሌላው አንድ ነገር ነው። ይሄንን ነገር በኃይሉ ቢያውቅ ምን ሊሰማው ይችላል? ምክንያቱም ደግሞ በኃይሉ በጣም ክፉና ጨካኝ እንዲሁም ስለ ሰዎችም ሆነ ስለ ሌሎች ሰዎች ስለ ገዛ እህቱ የስጋ እህቱ እንኳን የማይራራና ጨካኝ የሆነው በኃይሉ ምን ይሰማው ይሆን? አሁን ላይ ግን ዳግምና እንዲሁም ደግሞ ሳሚ በጣም አጣብቂኝ ውስጥ የገቡ ይመስላሉ። ሁለቱም መረጃ ያውቃሉ። ምክንያቱም ደግሞ ስለ በኃይሉና እንዲሁም ደግሞ አሁን ላይ ስላለው ሳሚ እያንዳንዱ ነገር መረጃዎችን ስለሚያውቅ ግራ በተጋባ ስሜት ውስጥ ይገኛል ማለት ነው። ግራ ተጋብቷል። ይሄ ነገር የሆነው ለምን ይሆን እንዴት ነው ብሎ ማጤን አልቻለም። በኃይሉ በአሁኑ ሰዓት ላይ የሁለታቸውን ቅራኔ ውስጥ መግባት እያወቀ አይደለም። በኃይሉ ይሄንን ነገር ካወቀ በጣም ችግር ይፈጠርበታል። ዳግም በአሁኑ ሰዓት ላይ ብዙ ነገሮችን እያሳለፈ ቢሆንም ከዚህ የበለጠ ደግሞ አሁን አጠገቡ ያለችዋ ብሌን ስለሆነች በመልካም ነገር ሁሉንም እየተቀበለ ይገኛል። የእናቱን ናፍቆት እያንሰፈሰፈው ባለበት ወቅት ብሌንን የምትመስል እንደ እህትም እንደ ሁሉም ነገር ካጠገቡ በመቀመጧ ደግሞ እጅግ በጣም ደስተኛ ነው። በተለይ የብሌንን እናት በማገቱ ትንሽ ቅሬታ ውስጡ ላይ ተሰምቶታል። ይሄንን የሚያደረገው ግን እኔ ለእናትና ለልጁ ብዬ እንጂ እኔ ሁለታቸውንም የማገት ፍላጎት ኖረኝ አይደለም። ግን ደግሞ ይሄን ካላደረግ ብሌንን ያጠቃታል። ለብሌን ጥበቃ ሲል እናቷን ማገቷን እንግዲህ እያንዳንዱ ነገር እናገራለሁ ዛሬ እነግራታለሁ ነገ ሲል ሳይሆን በአጋጣሚ በሌላ ሰው እንግዲህ መረጃው ደርሷት እሷም ልታየው ችላለች። ምን አይነት ማስተባበያ ሊሰጥ ይችላል? ከዚህ በኋላ ያለው ነገር በጣም ይከብድበታል። ዳግም ህይወት ልታስጠላው ትችላለች። ምክንያቱም እሷን ሲያያት መልካም ቀኖችን ይውላል። ፈገግታው ነው ለሱ ብዙ ነገሮቹ ያስደስተዋልና ካሁን በኋላ ብሌን ፊት ከነሳችው ወይም ደግሞ ይህንን ድርጊት አድርገሃል ብላ እሷም እንደሌሎቹ አምና ከተቀበለች በጣም በህይወቱ ላይ ብዙ ተስፋ መቁረጦችን ያስከትልበታል ማለት ነው። ሰላም እንግዲህ ነቅታለች። ምን ሆኜ ነበር? ምንድን ነው የመታኝ? ስትወድቂ እኮ የሆነ ነገር መቶች ነው በማለት እንግዲህ ይሄ የተፈጠረው ነገር አቶ በኃይሉ ከብሌን ክፍል ውስጥ ገብቶ እንግዲህ የግድያ ሙከራ የሚባል ወይም ደግሞ የማስፈራራት ሙከራ እያደረጉባት ነበር። በዛ ወቅት ላይ ነበረ ይሄን ነገር እንግዲህ ጩኸት ነገር ሰምታ ሰላም ከመኝታዋ ከተኛችበት ስትወጣ ብሌን የስራሽን ያገኘሽው በማለት እንግዲህ ቃል ብዙ ነገሮችን እያለች ነበር ስትንጎራደድ። ሰላም ከቤት መውጣቷን ያየችዋ ቃል ተከትላት እየሮጠች በጨለማ ወጣች። እናቴ ምን እያደረግሽ ነው እሷ በር ላይ በማለት እንግዲህ ስትመልሳት፣ እሷም ደግሞ እኔ የሆነ ጩኸት ሰምቼ ነው ልብ ያልረጋጋልኝ ብሎ ነው እና ለዛ ነው የመጣሁትኝ ልጠይቃት ብዬ ነው ስትላት፣ እንግዲህ ሰላምም ይሄንን በሰማች ሰዓት ላይ አይ በቃ እሺ ተያት ትተኛ ብለሽ ተያት፣ ምክንያቱም ራሷን ያማታል ያለ ሰዓቷ ስትነሳ በማለት ያቀረበችላትን ሀሳብ ተስማምታ ሰላም ወደ ቤቷ ስትገባ ነበር ያየናት። ወደ ቤት ለመግባት ስታስብ አንድ ጩኸት ሰማች። ወይ የሚል በድጋሚ ጩኸት ትሰማለች። ምክንያቱም አፍነዋት ስለነበረ ሰላም ተራምዳ ሄዳለች በማለት ለቀቅ አፏን ሲያደርጋት ስትጮህ ደግማ ሲያፍናት በድጋሚ ስትጮህ የሰማችው ሰላም በድንጋጤ ወደ በሩ ስትጠጋ በሩን ለመክፈትና እንዲሁም ደግሞ እሷ እንደተኛችና እንዲሁም ምንም ነገር እንደሌለ ለማስመሰል ቃል ከኋላዋ አጠገቧ በነበረው እንጨት ከኋላዋ ጀርባዋን ትመታትና ትጥላታለች። በዛ ሰዓት ስትወድቅ እጅግ በጣም በሚያሳዝን ሁኔታ ሁላቸውም ወጣው አዘኔታቸውን የሚገልጽ ይመስላሉ። ቃልም ገደልኳት እናቴ ገደልኳት ሰላምን እያለች እንግዲህ ታለቅስ ነበረ። ብሌንም ከተኛችበት አልጋ ላይ አፍነዋት ከነበረበት ቦታ ለቀቅ ብላ ስትወጣ
እዛ ላይ አንድ የምትወዳት አሰሪዋ ተኝታለች፣ ወድቃለችም። ከዛም በኋላ እሷ ላይ እንባዋን እያፈሰሰች አፏን አፍና ይዛ ብዙ ነገሮችን እያለች ነበር። እጅግ በጣም ነው የሚያሳዝነው። ምክንያቱም ደግሞ ሰላም እንደዚህ ባይሆን በጣም ደስ ይል ነበረ። አሁን ላይ ዳግም እረፍት የነሳውና ሰላም የነሳውን ጉዳይ አሁን በብሌን እጅ ውስጥ ገብቶበታል። ብሌንና ዳግም ከተጣሉ ምን ሊሆኑ ይችላሉ? ዳግም በብቻው ሀዘን ውስጥ ይገባል። በእናቱ ናፍቆት የሚቃጠለው የሚሰቃየው ዳግመኛ ደግሞ እንዲሁም ደግሞ ብሌንን ካጣት ምን ሊሆን ይችላል? ብሌን እንደገናም በሌላ ሰው አይን ውስጥ መግባት ጀምራለች። አሁን ላይ አግቶ እናቷን እንዲሁም ደግሞ የበኃይሉ ተላላኪ የሆነው ሳሚ አሁን ላይ እያለቀሰች እንኳን እንዴት ታምራለች ወይ ጉድ እያለ ነበረ። አጀብ እያለ ነበረ። እሷን ከማገዝና እሷን ከመርዳት ይልቅ የበኃይሉ ተላላኪ ሆኖ እሷ ላይ ውበቷ ላይና እንዲሁም ደግሞ አለቃቀሷ የማረከው ሳሚ አሁን ላይ ምን ሊያደርግ ይችላል? አሁን የሁለቱ ወጣቶች ፍጥጫም መቀጣይ መምጣቱ አይቀሬ ነው። ምክንያቱም ደግሞ ዳግምም እንዲሁም ደግሞ ሳሚ አይናቸው ሁለታቸውን ጥለውባታል። እሷም ደግሞ ከማን እንደሚያርፍ አይኗ ባይታወቅም ልቧ የትኛውን እንደሚወስን ባይታወቅም በሁለቱ ወንዶች የመወደድ እድሉን አግኝታለች ማለት ነው።